ይቺ ቤተክርስቲያን ዛሬ ድረስ ትቀደሳለች። ከዚህ ጥንታዊ ቤተክርስቲያን ቀጥሎ በ1945 ዓመተ ምህረት በዘመናዊ አሰራር ወንዶችና ሴቶች በህብረት የሚያገለግሉበትን አዲስ ቤተክርስቲያን ግርማዊ ቀዳማዊ ኃይለ ሥላሴ ያሰሩ። በ1957 ዓመተ ምህረት ቅዳሴ ቤቱ ከበረ። ዛሬ ጽላተ ሙሴ ያረፈችበት ባለ አንድ ፎቅ ሕንጻ ቤተክርስቲያንን ያሰሩት የቀዳማዊ ኃይለ ሥላሴ ባለቤት እቴጌ መነን ናቸው። በ1945 ዓመተ ምህረት ፎቁ የጽላተ ሙሴ ማረፊያ ሲሆን ምድር ቤቱ ደግሞ ከጥንት ጀምሮ ከነገስታት፣ ከመኳንንት፣ ከምዕመናን የተበረከቱ ንዋየ ቅድሳት፣ መጻሕፍት፣ የነገስታት ዘውዶች፣ አልባሳት ተቀምጠውበታል። የአክሱም ጽዮን ገዳም የኢትዮጵያ ገዳማትና አድባራት ቀደምትና የሁሉም አድባራት እናት ናት። ርዕሰ አድባራትና ገዳም አክሱም ጽዮን ማርያም በይበልጥ ኅዳር 21 ቀን በታላቅ ክብር ትከብራለች። ኅዳር 21 ቀን ታቦተ ጽዮን ዳጎን የተባለውን ጣዖት አንከትክታ የሰበረችበት ቀን መታሰቢያ ስለሆነ ይከበራል። ኅዳር 21 ቀን የንግሥተ ሳባ ልጅ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት፣ ንግሥተ ሳባም ስለ ታቦቷ ክብር ግብዣ ያደረገችበት ቀን ተብሎ ይከበራል። ኅዳር 21 ቀን ከክርስቶስ መወለድ በኋላ በዘመነ ክርስትና መንትያዎቹ ወንድማማቾች ነገስታት አብርሃና አጽብሃ የመጀመሪያውን ባለ 12 መቅደስ ቤተክርስቲያን አሰርተው ታቦተ ጽዮንን ያስገቡበት ቀን መታሰቢያ ኅዳር 21 ቀን ይከብራል። የዮዲትን ጥፋት ሸሽተው አባቶች ታቦተ ጽዮንን ይዘው ወደ ዘዋይ ደሴት ተሰደው ከዮዲት የጥፋት ዘመን በኋላ ሀገር ሲረጋጋ ታቦቷን ከዘዋይ ደሴት ወደ አክሱም የመለሱበት ቀን በኅዳር 21 በታላቅ ክብር ይከበራል። በዚህ በኅዳር 21 ቀን ክብር ጽዮን እመቤታችን ቅድስት ድንግል ማርያም ትከብራለች። አማናዊት ጽዮን በኋላ ዘመን ለሰው ልጆች ሁሉ የተሰጠ ተስፋ የመዳናችን ምክንያት የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። ጽዮን እመቤታችን ቅድስት ድንግል ማርያም ናት። የታቦተ ጽዮን ማረፊያ የቅዱሳን ሀገር ኢትዮጵያ በታቦተ ጽዮን በረከት ቅዱሳን የሚሰደዱባት ሀገር ናት። 9 ቅዱሳን ወደ ኢትዮጵያ ሲመጡ ያረፉት አክሱም ነው። ታቦተ ጽዮን መንደር በ480 ዓመተ ምህረት 9 ቅዱሳን የቢዛንታይን መንግስት በሃይማኖት ባደረሰባቸው የከፋ ስቃይና መከራ በእምነት ወደሚመስሏቸው ታቦተ ጽዮን ወደ አረፈችበት ቅዱሳን ወደሚጠጉበት ወደ ኢትዮጵያ መጡ። 9 ቅዱሳን አክሱም ሲገቡ በአጼ ካሌባያት ዳግማዊ አላሜድና የከተማዋ ነዋሪ ሕዝብ በፍቅር ተቀበላቸው። ንጉሡ ኢትዮጵያን እንደ ትውልድ አገራቸው በመቁጠር መንፈሳዊ ተግባራቸውን በሰላም እንዲያከናውኑ ፈቀደላቸው። 9 ቅዱሳን ወደ ኢትዮጵያ ሲሰደዱ እግረ መንገዳቸውን ግብፅ አባ ጳቁሚስ ገዳም ገብተው ነበርና እዚያ የተማሩትን የምንኩስና ሕይወት በኢትዮጵያ ውስጥ መኖር ጀመሩ። 9 ቅዱሳን የሕዝቡን ቋንቋ ባህል ካጠኑ በኋላ ከአክሱም ተነስተው ወደ ኢትዮጵያ አውራጃዎች ሁሉ ገቡ። የክርስቶስን ወንጌል እየሰበኩ የምንኩስናን ትምህርት አስተማሩ።
ቀደም ሲል በአባ ሰላማ ይታወቅ የነበረው የምንኩስናን ሕይወት በዘጠኙ ቅዱሳን ይበልጥ ሰፋ። አባ እንጦስ በገዳመ አስቄጥስ የመሠረተውን መንኩሶ በምነና በበረሃ በዋሻና በገዳም የመኖር ሥርዓት በኢትዮጵያ ተስፋፋ። ዛሬ አክሱምና አካባቢዋ የሚታዩት በመላው ኢትዮጵያ የሚታወሱት ገዳማት የዘጠኙ ቅዱሳን አባቶች መሠረት አለበት። በአክሱም በስተሰሜን የቀበሮ ተራራ ወደ ተባለው ቦታ ሄደው ለጣዖት አምላኪዎች ወንጌልን እንዳስተማሩ ገዳም እንደመሠረቱ የሚነገርላቸው ከዘጠኙ ቅዱሳን አንዱ አባ ሊቃኖስ ናቸው። እጅግ ከፍተኛ ተራራ ወደ ነበረው ወደ ደብረ ዳሞ ሄደው ዙሪያው ገደል በመሆኑ መውጫ አልባ የሆነውን ታላቁን የደብረ ዳሞን ገዳም የመሠረቱት ደግሞ አቡነ አረጋዊ ወይንም አባ ዘሚካኤል ናቸው። ከአክሱም ጽዮን 70 ኪሎ ሜትር ርቀት ላይ የሚገኘው ይህ ታላቅ ገዳም በኢትዮጵያ ገዳማዊ ኑሮን ለመጀመሪያ ጊዜ በመመስረት በአቡነ አረጋዊ የተገደመ ገዳም ነው። ገዳሙ በሀገራችን የመጀመሪያ ስመጥር ገዳም ነው። በአክሱም ዙሪያ ከከተማዋ ወጣ ብሎ በደብረ ጰንጠሌዎን ይኖር የነበረውን ጣዖት አምላኪ ሕዝብ አስተምረው ያጠመቁና በኋላም በቦታው የነበረውን ቤተ ጣዖት አፍርሰውና ባርከው ወደ ቤተ ክርስቲያንነት በመለወጥ ስማቸው የሚጠራ ታላቅ አባት አባ ጰንጠሌዎን እዚያው አክሱም አካባቢ ይገኛሉ። በስማቸው የሚጠራውን ገዳም እንደ አባ ጰንጠሌዎን ወይንም ደብረ ጸማትን የመሠረቱ እኚህ ታላቅ አባት ቀን ቀን ወንጌል ሲሰብኩ ወይንም ሲያስተምሩ ውለው ሌሊት ሌሊት ደግሞ ለመጸለይ ባዘጋጁት ጉድጓድ ውስጥ እየቆሙ 40 ዓመት ጸልየዋል። ደብረ ጸማት ማለት እጅግ በጣም አስጨናቂና አስቸጋሪ የሆነ የጸሎት ጉድጓድ ወይንም ዋሻ ማለት ነው። አፄ ካሌብ መንግሥቱን ለልጁ ለገብረ መስቀል ካወረሰ በኋላ መንኩሶ ከወዳጁና ከመንፈስ አባቱ ከአባ ጰንጠሌዎን ጋር በብሕትውና ኖሮ ሲሞትም ሥጋው ያረፈው በዚሁ ገዳም ነው፣ በእንደ አባ ጰንጠሌዎን ገዳም። ሕዝቤ ብሎ እግዚአብሔር ከጠራቸው ከእስራኤላውያኑ ይልቅ እግዚአብሔር ኢትዮጵያን ይፈልጋል። በእግዚአብሔር መንፈስ በቅዱሳኑ የተጻፈው መጽሐፍ ቅዱስ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁም ብሏቸዋል። ኢትዮጵያዊነት ከእስራኤል በላይ ነው። በኦሪት ዘመን በእስራኤል የነበረች ፀሐይ ወደ ኢትዮጵያ ወጥታ በአክሱም ላይ እያበራች ነው። እስራኤላውያኑ በበረሃ ሲጓዙ ከፊት እየቀደመ መንገድ የሚመራቸው ከኋላ ጠላቶቻቸውን ድል የሚያደርጉበት መፈራትና መከበር ያተረፈላቸው የታቦተ ጽዮን ምስጢር በኢትዮጵያ ነው ያለው። ኢትዮጵያና ኢትዮጵያዊነት ከዓለም ሁሉ የላቀ በእግዚአብሔር የተመረጠ ክብር ነው። ከስልጣኔ ወደ ኋላ መቅረት፣ ረሃብና ቸነፈር፣ የሥጋ የሆነ ድህነት በመንፈስ ካለን ሀብት ጋር አይወዳደርም። በሥጋ የሌለን ሀብት በእግዚአብሔር መንፈስ ዓለም የሌለው ታላቅ የነፍስ ሀብት የእግዚአብሔር ጸጋ ከኛ ጋር ነው። የታቦተ ጽዮን በረከት የቅድስት ድንግል ማርያም የአስራት ሀገር ኢትዮጵያ በእግዚአብሔር በረከት የጠገበች በቅዱሳን ጸሎት የታጠረች የእምነትና የክርስትና ሀገር ናት ኢትዮጵያ። የዚህ መገለጫዋ ደግሞ የታቦተ ጽዮን ማረፊያ የአባቶቻችን ሀገር አክሱም ናት። የቃል ኪዳኑ ታቦት ማረፊያ ሀገር ኢትዮጵያ ለዘላለም ትኑር። የአባቶቻችን አምላክ እግዚአብሔር ይመስገን።